ሕፃኗ ልጅ አስገራሚ ችሎታ ነበራት። የነካችው ነገር በሙሉ ወደ ወርቅ ይቀየርላት ነበር። የቤታቸው ሰራተኛ እሷን ለመቆጣጠር እየሞከረ ቢሆንም እሷ ጋር መድረስ አልቻለም። ሕፃኗ በጣም ውድ በሆነ ዋጋ ወደ ተገዛው የአበባ ማስቀመጫ ስትጠጋ እናቷ በፍርሃትና በንዴት እሱን እንዳትነኪው፣ እንዳታበላሽብኝ እያለቻት ትጮህባታለች። ልጅቷም በእናቷ ንግግር ትበሳጭና ስላኮረፈች ከቤት ተደብቃ ትወጣለች። ጥሩ ልጅ እንደሆነች ለማሳየት ስለፈለገች መንገድ ላይ የወደቀ ድንጋይ ታነሳና ነካ ስታደርገው ወደ ወርቅ ይቀየርላታል። ከዚያም መንገድ ላይ አንድ ሴት ታስቆምና ወርቁ ለመስጠት ትሞክራለች። ሴትየዋ ግን ልጅቷን ችላ በማለት መንገዷን ትቀጥላለች። ልጅቷን በሁኔታው ግራ ስለተጋባች ሌላ ወንድ ታስቆማለች። ሰውየው ወርቁን ሲቀበላት ደስታ ይሰማትና መልካምነቷን የተረዳት መስሏት ነበር። ነገር ግን ሰውየው እያታለለችው ስለመሰለው መልሶ ይሰጣታል። በመጨረሻም ተስፋ ስለቆረጠች መሬት ላይ ትቀመጣለች። ሁኔታውን የተመለከተች አንድ ለማኝ የተቸገረች ስለመሰላት ታሳዝናትና ዳቦ ትሰጣታለች። ልጅቷን በደስታ ዳቦውን ትበላለች። ቢሆንም አሁንም ስላልጠገበች እጇን እየላሰች እንደ ራባት ትነግራለች። ምስኪኗ ሴትም ተጨማሪ ምግብ እንድትገዛበት ያላትን ሳንቲም ትሰጣታለች። ልጅቷም በሴትዮዋ ደግነት ስለተገረመች ለምን እንደምትለምን ትጠይቃታለች። ሴትዮዋም ልጇ በጠና እንደታመመባትና ለሕክምና የሚሆን ገንዘብ ለማጠራቀም እየለመነች እንደሆነ በአዘን ትነግራታለች። ልጅቷም በሰማችው ታሪክ እጅግ በጣም ታዝናለች። ከዚያም የሴትዮዋን የልመና ሳህን ነካ ስታደርገው ወዲያውኑ ወደ ወርቅ ይቀየርላታል። ሴትዮዋ ያየችውን ነገር ማመን አቅቷት አስማት እያሳየቻት መስሏት ነበር። ልጅቷ ግን እጇን ይዛ ወርቅ ወደሚሸጥበት ቦታ ትወስዳታለች። የሱቁ ሰራተኛ አለባበሳቸውን በማየት ብቻ ልታባረራቸው ነበር። ባለቤቱ ግን የያዙትን ትልቅ የወርቅ ሳህን ሲመለከት በድንጋጤ ያስቆማቸዋል። ሳህኑ ከተመዘነ በኋላ $300,000 እንደሚያወጣ ይነግራቸዋል። ሴትዮዋ በደስታ ተሞልታ ነበር። በመጨረሻም ባሳየችው የዋህነት ምክንያት ልጇን የምታሳክምበትን ገንዘብ አግኝታለች።